ሀይ ሰላም፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ዛሬ ኩሸሪ እየሰራሁ ነኝ። ከጀመርኩኝ በኋላ ነው ትዝ ያለኝ። ኩሸሪ እንግዲህ የተለያየ አሰራር አለ። እኔ ግን እንደዚህ ነው የምሰራው። ትንሽ ዶሮ ብረስት ችክን ጨምሬያለሁ። አንድ ዶሮ ማለት ነው። ማለት ብረስት ችክን አንድ እንትን ሱዱር ማለት በአረበኛ ሱዱር አንዷን ጨምሬያለሁ። ሰዎች ስለሚፈልጉ ነው። እንግዲህ በብዛት ኩሸሪ ላይ ዶሮ አይጨመርም እና እኔ ግን ጨምሬያለሁ። ቤተሰቦቼ ይፈልጋሉ፣ ይወዳሉ ማለት ነው። እና የኩሸሪ ሩዝ ነው ይሄ። ሩዙ ኖርማል ሳይሆን የምስሪ ማለት ነው። ኤሽ መስሪ እና እሱ ነው። ከዛ ደግሞ እዚህ ጋር እንደዚህ አድርጌያለሁ። ሌላ ግብአቶችንም ልጨምርበት እዚህ ላይ። ሌላ ግብአት ደግሞ መኮሮኒ እና ፓስታ አንድ ላይ ቀቅዬ ነበረ። መኮሮኒ እና ፓስታ ቀቅዬ የነበርኩትን ጨምሬያለሁኝ። እስካሁን ድረስ ውሃ አልጨመርኩም። ሁሉንም ነገር ከጨማመርኩም በኋላ ውሃውን ጨምርበታለሁ ማለት ነው። ፓስታው የበዛ እንዳይመስላችሁ፣ አይበዛም። ሁሉም እኩል እኩል ነው የወሰድኩት። ሌላው ደግሞ አለ። ሌላ ደግሞ እዚህ ጋር ድፍን ምስር አለ። ገንፈል አድርጌ ያስቀመጥኩት ድፍን ምስር አለ እዚህ ጋር። ሁሉም የበሰለ ስለሆነ ብዙ ሰዓት አይወስድባችሁም። የፈላ ውሃ ብቻ መጨመር። ብዙ ሰዓት ታበዙ መብካት የለበትም ማለት ነው። ስቦካ በጣም ነው የሚያስጠላው። መብካት የለበትም። ትንሽ ሩዙ ብቻ እንትን እንድል ብቻ ነው። ሩዙ ደግሞ ይሄ በጣም ሶፍት ነው፣ በጣም ስስ ነው እና ተጠንቅቃችሁ ነው ማብሰል ያለባችሁ። ብትን ያለ መሆን አለበት። እሳቱን ከስር ቀንስ ታደርጋላችሁ። ውሃውን ጨምራችሁ ክድን ስታደርጉ እሳቱን ትቀንሳላችሁ ማለት ነው። ጭምልቅ ማለት የለበትም እና ሁሉም ግብአቶቹን ጨምሬ ጨርሻለሁኝ። የኔ አሰራር ይሄ ነው ማለት ነው። እንግዲህ ብዙ አይነት አሰራር አለ። እዚህ ጋር ደግሞ እየሰራሁ ያለሁት የኩሸሪ እንትን ነው፣ ሱጎ ማለት ነው። የኩሸሪ ሱጎ ነው ይሄ። እዚህ ላይ ምንድነው የጨመርኩት? 3 ትልልቅ ቲማቲም ቀቀልኩት። ቶማት ማጁን ሳልሳ ማለት ነው። ሳልሳ ጨመርኩበት። ከዛ በኋላ ሳልሳውን በዘይት ጠብሻለሁ። ከሞንና ቁዝበራ፣ ከዛ ፍልፍል አስዋት፣ ቆንጆ በርበሬ እና ድንብላል እና ከሞን ጨመርኩበት። ከዛ አቼቶ ትንሽ ጨመርኩበት። የጨመርኩበት እዚህ ላይ ነው ማለት ነው። እዚህ ሶስ ላይ ማለት ነው። እነዛን የጨመርኩት እዚህ ላይ ነው እና ይሄ ሱጎ ደግሞ ችክችክ ብሎ በጣም ከራሱ ጋር ሁለቱም ቲማቲም ሳልሳው እና ቲማቲሙ ፍሬሹ እስኪዋሄድ ድረስ እንትን እሳት ቀንሼ እንትን እላለሁኝ ማለት ነው። ይሄ ውሃ አሁን ይኸውላችሁ እዚች ጋር ውሃ ይታያችኋል። ጨው ካሁኑ መቅመስ አለባችሁ። ጨው ያው ከበሰለ በኋላ ቀምሳችሁ መጨመር ስለማይቻል አሁን ጨው መቅመስ አለባችሁ። ያለው ግብአቶቹን እኔ ያው እንደዚህ ነው ያዘጋጀሁት። መብካት የለበትም፣ መጠንቀቅ አለባችሁ። ፓስታውንም ሆነ መኮረኒውንም ሆነ ስትቀቅሉ ጥንቃቄ መውሰድ አለባችሁ። በደንብ ማብሰል የለባችሁ። ለምን? እዚህ ጋም ስለሚበስል በሩዙ አማካኝነት እዚህ ጋም ውሃ ላይ ስለሚቆይ እንትን መሆን አለባችሁ ማለት ነው። መጠንቀቅ አለባችሁ ማለት ነው። እና ያለው ነገሮቹ እነዚህ ናቸው። በጣም ስዕል ያኔ ኢዚ፣ በጣም ቀላል ነው። በጣም ማለት ነው፣ በጣም ቀላል ነው። ስለዚህ ያለው ነገር ይሄን ይመስላል። እከድነዋለሁኝ ማለት ነው። አንድ 10 ደቂቃ እተዋለሁኝ ከድኜ። ከዛ ሱጓችንን እናያለን ማለት ነው። አያችሁት? ሱጎ ይሄን ነው የሚመስለው። አልበቃለትም፣ ገና ነው። ይንተከተካል፣ በጣም ይወፍራል። የፈላ ውሃ ትንሽ ጠብ አድርጓለሁ። ጠብ እያደረኩ ላይክ እንደ ዶሮ ወጥ እንደምንሰራ ጠብ ጠብ እያደረግን
አያችሁት ስፍራውን እንዴት እንዳበላሸ። በጣም አቆሸሸ። በጣም እንትን ነው ኃይል እሳት የለውም። እዩት፣ በጣም ስስ እሳት ነው። በጣም ማለት ነው። ግን ይንተከተካል። እንደዛም ሆኖ እንደዚህ ይሄን ይመስላል። ይሄን ተስቱን በጣም ደስ ይላል። ብዙም ቆምጣጤም አይደለም። በጣም ነው የሚጣፍጠው። ስኳር ትንሽ መጨመሩን እንዳትረሱ ማለት ነው። ስኳር እንዳትረሱ መጨመሩን። ትንሽዬ ስኳር ከጨው ጋር አድርጋችሁ መጨመር አለባችሁ። ትንሽ ስኳር ማለት ነው። ጣዕሙን በጣም ይሰጣል። እንደ ካቻፕ አይነት ማለት ነው። እና ይሄን ይመስላል ያለው ነገሮችን እስከ መጨረሻ ተከታተሉ። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። አስተያየታችሁን ስጡ ማለት ነው። የቀረኝ ነገር ካለ፣ የረሳሁት ነገር ካለ፣ ያልቻልኩት ማለት ያላወቅኩት ነገር ካለ በኮሜንት ላይ ስታስቀምጡ አይቼ በድጋሚ ደግሞ መስራት ይሆንልኛል ማለት ነው። እና እስከ ፍጻሜ አብራችሁ ቆዩ ማለት ነው። ያለው ነገሮችን እናያለን ማለት ነው።